በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሁላችሁ እጃችሁን አውጡ ወደ ላይ በደንብ። አይ በፓርላማ እንዲህ ሳይሆን እንደዚህ በትምህርተ መስቀል በሉ። ከፍ አርጉ ሁላችሁ፣ አዳራሽ ያላችሁት ሁሉ ከፍ። ሰይጣን ይሮጣል። አሁን እንዲህ ስታረጉ ሰይጣን አውጭኝ ነው። ስለዚህ በደንብ አውጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሁንም ወሬ የሚያንሾካሹኩ ሰዎች ስላሉ ወሬያቸውን እንዲያቆሙ በደንብ አድርጋችሁ አማትሙባቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌታ በምን ሰዓት እንዲመጣ አታውቁምና ተግታችሁ ጠብቁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 42 የትምህርታችን መነሻ ነው። ትግሁ እንከ እስመ ይተአምሩ በአይ ሰዓት ይመጽእ እግዚእክሙ። ጌታ በምን ሰዓት እንደሚመጣ አታውቁምና ተግታችሁ ጠብቁ። የትምህርታችን መነሻ ክቡር አባታችን መላከ ገነት ቆሞስ አባ ዮሐንስ የዚሁ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር ሊቀ ኅሩያን አብርሃም የወረዳ ቤተ ክህነቱ ሊቀ ካህናት፣ ክቡር መጋቤ ሄራን ነጋ የወረዳ ቤተ ክህነቱ ዋና ጸሐፊ፣ ተወዳጁ መምህራችን መምህር ዘማርያም፣ እህታችን ዘማሪ ጸዳለ፣ እንዲሁም በመሳሪያ የምታሳምረው ወንድማችን ዘማሪ ፍስሐ፣ የተወደዳችሁ የማህሌቱ የቤተ መቅደሱ ፈርጦች ሊቃውንተ ቤተ ክርስቲያን፣ ከሩቅም ከቅርብም የተሰባሰባችሁ ምዕመናንና ምዕመናት፣ እንደ ከዋክብት ዙሪያውን ከባችሁ የምታመሰግኑ የሰንበት ትምህርት ቤት መዘምራን፣ ሕፃናት ጭምር እንደምን ሰነበታችሁ? እስኪ በደንብ ብርድ ያልያዛችሁ እግዚአብሔርን አመስግኑ። እንደምን አደራችሁ? እንደምን ከረማችሁ? በቸርነቱ ጠብቆ ለዚህ ያደረሰን አምላካችን ለስም አጠራሩ ክብር ምስጋና ይግባው። የእናንተ ችግራችሁ አንድ ሰው እስከሚተኩስ ነው የምትጠብቁ። አያችሁ፣ አንድ ሰው ልይ ካለ ከዛ በኋላ ገሊታለች እንዴት ብላችሁ ትጨምራላችሁ። እልልታ የሆነ ሰውን አይቶ ሳይሆን ከራስ የፈነቀለ ነው መሆን ያለበት። አምላክን ያየንባት የተቀማነው ርስት እንዲመለስ ምክንያት የሆነችን ማምላክ ወላዲተ አምላክ ለስም አጠራሯ ክብር ምስጋና ይድረሳት። ዛሬ የምናከብረው ገናናው መልአክ ቅዱስ ሚካኤል ክብር ምስጋና ይድረሰው። እንደ እግዚአብሔር መልካም ፈቃድ ባለችን ደቂቃ የእግዚአብሔርን ቃል እንማራለን። ካልቸኮላችሁ ብዙ ትምህርት እንማራለን፣ ከቸኮላችሁም ብዙ ትምህርት እንማራለን። ለሁሉም ማን ይርዳን? ማን ይርዳን? ትንሽ ቅዝቃዜ ያው ይረብሻል። ምናልባት አንዳንዴ ስታክ ከፈጠርን ያው ያየው ሁኔታ መሆኑን ተረዱልን ለማለት ነው። እግዚአብሔር አምላካችን እኔ ቁሜ እናንተ ተቀምጣችሁ እንዲያስተምረን በጎ ፈቃዱ ይሁንልን። የማቴዎስ ወንጌል ምዕራፍ 24 ቁጥር 44 የትምህርታችን መነሻ ነው። ቤተ ክርስቲያን የራሷ የሆነ የአስተምህሮ ዘይቤ አላት። ይልቁንም ወቅቱን በሚገባ ከፋፍላ ምዕመናን ወንጌልን እንዲያውቁ፣ ስርዓት እንዲጠብቁ፣ አውቀው እንዲጸድቁ፣ መንግሥተ ሰማያትን በልባቸው እንዲሰንቁ ሁልጊዜም ዝግጁ ሆና ወገቧን አደግድጋ መልካም እናት እንግዳ ይመጣል ቢባልም ባይባልም ቤቷ ሙሉ እንዲሆንላት ጓዳዋን ተጠንቅቃ እንደምትይዝ ቅድስት ቤተ ክርስቲያንን ልጆቿ የሚገባውን ነገር እንዲበሉላት እንዲጠጡላት ወቅቱን ጠብቃ በሚገባ ታስተምራለች። ዛሬ ያለንበት ወቅት ዘመኑ ዘመነ ክረምት ነው። የወንጌላችን መልእክት ዕለተ ምጽአትን የሚያስታውስ ነው። በዋናነት በቤተ ክርስቲያን ምንም እንኳን በየቀኑ ቢነገርም ቃሉ
4 ጊዜ በዓመት 4 ጊዜ በቅዱስ ያሬድ ድርሰት ነገረ ምጽአቱ ይሰበካል። ስንት ጊዜ? ምን ይሰበካል? ነገረ ምጽአቱ። አንደኛው ዛሬ ነው። አንደኛው በዚህ በክረምት ወቅት ነገረ ምጽአቱ ይሰበካል። አንዱ ዛሬ ነው እናያለን። ሁለተኛው ጳጉሜ 3 ቀን ይሰበካል። ስንት ሆነ? ያዙ በደንብ። በተለይ ለተምጽአት ሲባል በየቀኑ ለተምጽአት ነው የሰው ልጅ። ግን ቤተክርስቲያን በዓመት 4 ጊዜ ነገረ ምጽአቱን በቅዱስ ያሬድ በዓል ታስተምራለች። ሶስተኛው ታኅሳስ ላይ ታስተምራለች። ዘመነ አስተምህሮ ብላ ከዘመነ አስተምህሮ እንዳለፈ የዘመነ አስተምህሮና የዘመነ ስብከት መግቢያ ላይ ዕለተ ምጽአትን ታስተምራለች። ስንት ሆነ? 3። አራተኛውና የመጨረሻው የዐቢይ ጾም 5ኛው እሁድ ላይ ምን ተብሎ ተሰይሟል? ደብረ ዘይት። የደብረ ዘይት ዕለት ነገረ ምጽአቱን ታስተምራለች ማለት ነው። ስንት ሆነ? አሁን ለምንድን ነው 4 ጊዜ ብቻ የምታስተምር ካላችሁኝ፣ በስነ ፍጥረት ሕግ ወቅቶች ስንት ናቸው? ስንት ወቅት አለ? 4 ወቅት አለ። ተመልከቱ፣ 4 ወቅት አለ። አንዱ ክረምት ነው። አንዱ መሀል ክረምት ላይ ዋናው ክረምት ሊገባ ዘመነ ዘር በሚባለው ወቅት ነገረ ምጽአትን ታስተምራለች። መቼ? ዛሬ። ሁለተኛዋ ደግሞ ልክ ክረምቱ ሊወጣ ልክ መስከረም ሊነጋ ሲል መሸጋገሪያ የአዲስ ዓመት መግቢያ የአሮጌው ዓመት ማለቂያ ላይ ነገረ ምጽአትን ታስተምራለች። ለምን ካላችሁኝ ሰው ከዚህኛው ዓለም ወደዚያኛው ዓለም የሚሸጋገርበት ወቅቱ ደረሰ የሚል ምስጢር ስላለው። ከዛ ደግሞ ታኅሳስ ላይ ደግሞ ነገረ ምጽአቱን ታስተምራለች። ቀጥሎ ክርስቶስ በስጋ ተገለጠ ብላ የምትናገርበት ወቅት እንደደረሰ ለማጠየቅ ታስተምራለች። የደብረ ዘይት ያው ይህ ዓለም የሚያልፍበትን ምስጢር ታስተምራለች። ስለዚህ ዛሬ የምንማማረው ነገረ ምጽአቱን የተመለከተ ትምህርት ነው። እግዚአብሔር የተመሰገነ ይሁን። ማስታወሻ ስላልያዛችሁ በደንብ አጨብጭቡ። አንዴ በደንብ። ለምንድን ነው ያጨበጨባችሁ? ማስታወሻ ስላልያዛችሁ በኋላ ግን ይዛችሁ ስለምትመጡ ማለት ነው። እሺ። ሌላው ደግሞ ማስታወሻ ባትይዙ የእናንተ ጭንቅላት ንጹህ ወረቀት ነው ማለት ነው። በደንብ ነው የምትይዙት። ስለዚህ እኔም የምማረውን እንድይዝ እናንተም የምትሰሙትን እንድትይዙ አምላካችን በቸርነቱ ይርዳል። የዛሬ ወንጌል የሚጀምረው የማቴዎስ ወንጌል ምዕራፍ 24 ከቁጥር 36 ጀምሮ ያለው ታሪክ ነው። ሙሉውን አንዴ ላንብብላችሁ። የምፈልገውን ነጥብ ከቁጥር 36 እስከ 44 ያለውን ብቻ ነው የምንማረው። በደንብ ስሙኝ። ቤታችሁን ገብታችሁ እንድታነቡ መጽሐፍ ቅዱስ የማንበብ ልምድ ይኖራችሁ። እንዲህ ይላል፣ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ወይም ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቃት የለም። ልብ በሉ። ከማን በቀር? ከአብ በቀር ማንም። አሁን በዚህ አካባቢ አንዳንድ ወንድሞቻችን እህቶቻችን ራቅ ብለው የሚሰሙ ካሉ ያው ተርጉመን እንነግራቸዋለን ማለት ነው። ወልድም ቢሆን አያውቃትም ይላል፣ መላእክትም አያውቋትም ይላል። ከዛ ከማን በስተቀር? ከአብ በስተቀር። ምን ማለት ነው የሚለውን እናያለን። የኖህ ዘመን እንደነበረው የሰው ልጅ መምጣት እንዲሁ ይሆናል። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያ ጊዜ 2 ሰዎች በእርሻ ይሆናሉ፣ አንዱን ይወስዳሉ፣ አንዱም ይቀራል። ስንት ሰዎች በምን ይኖራሉ? እና አንዱን ምን ይላሉ? አንዱን ደግሞ ምን ይላሉ? ይተዋሉ። ጎበዝ። ስልክ የያዛችሁ መጽሐፍ ቅዱስ ነው ፌስቡክ ነው ትጎረጉሩ?
መጽሐፍ ቅዱስ የምታነቡበት ጎበዞች። ሁለት ሴቶች በወፍጮ ይፈጫሉ አለ። በምን ይፈጫሉ? የዚህን ዘመን ሴቶች አያድርጋቸውና ማለት ነው። የዚህ ዘመን ሴት ይፈጫል አይነመም። እናንተማ ትፈጫላችሁ። በዚህ ዘመን ይፈጫል ሴቱ ነገር ነው የሚፈጭ እንጂ ወፍጮ አይፈጭም። በእውነት ነገር ይፈጫል፣ ፈትል አይፈትልም። ነገር ይፈትላል። እናንተ አይደለም እዚህ ያላችሁት። ከዛ ይቀጥልና አንዲቱ ትወሰዳለች፣ አንዲቱም ትቀራለች ከሁለቱ ሴቶች አለ። ይሄን ካለ በኋላ ጌታ በምን ሰዓት እንደሚመጣ አታውቁምና እንግዲህ ተግታችሁ ጠብቁ። አሁን የዚህን ወንጌል መልእክት ነው የምንማረው ማለት ነው። እንግዲህ መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ሆኖ ለደቀ መዛሙርቱ ያስተማራቸው ትምህርት ነው። ደቀ መዛሙርቱ ያስተማረበት ምክንያት ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ 3 ዓመት ካስተማራቸው በኋላ እንግዲህ የመሄድበት ጊዜም ደርሷል እያለ የመጣበትን በስጋ የተገለጠበትን ዓላማ እንደፈጸመ መስቀል ላይ እንደሚሞት እየነገራቸው ነበረ። ነገር ግን አሁን እንደሄዱ አልቀርም ዳግመኛ እመጣለሁ የሚል አንዱ ተስፋ የሚያስቆርጥ፣ እሄዳለሁ ሲላቸው ተስፋ ይቆርጣሉ፣ እመለሳለሁ ሲላቸው ተስፋ ያደርጋሉ። የምትወዱት ሰው አብሯችሁ የኖረ ሰው አሁን ልለያችሁ ነው በሉ ደህና ሁኑ ቢል መቼም እንባ በእንባ እንሆናለን። ወይ ሆዳም ሆኖ ወይ ጠባያ ክፉ ሆኖ ወይ የሆነ ችግር ኖሮበት ገላገለኝ ካላልነው በስተቀር የምንወደው ሰው ይልቁንም የሚያበላ የሚያጠጣን የሚያለብሰን የሚንከባከበን ከጎናችን ሆኖ አይዞህ አለሁልህ አይዞሽ አለሁልሽ ሲለን የነበረ ሰው እንግዲህ በሉ ልሄድ ነው ቢል መቼም አይናችን በእንባ ይሞላል። ሐዋርያትም ጌታችን ኢየሱስ ክርስቶስ አብሯቸው ሆኖ ትንሹን እያበረከተ ሲታመሙ እየፈወሰ የቃሉን ትምህርት የእጁን ታምራት እያዩ አንድ ላይ ኖረው 3 ዓመት አብረው ከቆዩ በኋላ የሚሄድበት ጊዜ ሲነግራቸው ተስፋ ይቆርጣሉ፣ ያዝናሉ፣ ይናፍቁታል ክርስቶስን። በኋላ ደግሞ አይዟችሁ ብሄድም እመለሳለሁ ይልና ተስፋ ያሰንቃቸዋል። መሀል ላይ ግን ከዕለታት አንድ ቀን በደብረ ዘይት ተራራ ለብቻቸው ሲያስተምራቸው ጌታ ሆይ አሉ ሐዋርያት፣ እሄዳለሁ ብለህናል፣ እመለሳለሁ ብለህናል። እንግዲህ እኛ ስናስተምር በዓለም ዙራችሁ አስተምሩ ብለህናል። የመምጣትህን ምልክት ምን እንደሆነ ምን ሊሆን ይችላል ብለን እናስተምር። ስለዚህ ግለጥልን፣ የመምጣት ምልክት ምንድን ነው ብለው ሐዋርያት ጠየቁት። ያ ጊዜ ብዙ ምልክት ነግሯቸዋል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያለውን ራሳችሁ አንብቡ። ስለዚህ ብዙ ምልክቶችን እዛ ላይ ያታነባላችሁ። እኔ የምፈልገው ግን ቁጥር 36 ጀምሮ በቅዳሴው ሰዓት የተነበበውን ወንጌል። ስለዚህ ያች ሰዓት አለ ክርስቶስ ከአብ በስተቀር ወልድም አያውቃትም፣ ልጅም አያውቃትም፣ መላእክትም ቢሆን አያውቋትም። ስለ የትኛዋ ጊዜ? አምላካችን መድኃኒዓለም ኢየሱስ ክርስቶስ ዳግም የሚመጣባትን ይህንን ዓለም የሚያሳልፍባትን ጊዜ አያውቃትም ይላል። ከዚህ ላይ ከአብ በስተቀር ሌላ አያውቃትም ማለት አብ አምላክ ነው አይደለም? ቶሎ ቶሎ ንገሩኝ። አብ ምንድን ነው? ወልድ ምንድን ነው? መንፈስ ቅዱስ ምንድን ነው? ያችን ቀን አብ ያውቃታል አያውቃትም? ወልድስ ያውቃታል አያውቃትም? መንፈስ ቅዱስ ያውቃታል አያውቃትም? ለምን? እውቀት የባህሪ ገንዘባቸው ስለሆነ። ታዲያ ወልድ አያውቃትም ማለት ምን ማለት ነው ካላችሁኝ፣ እንዳልኋችሁ አንዳንዴ እኛ ቄሶች ምን እያሉ ነው? ትናንትና ደግሞ በተለይ
በሚዲያም በምንም ዘማሪያም ደግሞ ለናጀሬ መልስ ሲሰጥ ምናምን የሚያውቁትም እስኪ ምን እያሉ ነው እንስማ ብለው በልጅ የመጡ ካሉ ቤተክርስቲያን ልተረጉመው ወልድ አያውቃትም ማለት ወልድ የለበሰው ስጋ ወይም የአዳም ልጆች አያውቋትም ተብሎ ነው የሚነገር። የማን ልጆች አያውቋትም? የአዳም ልጆች አያውቋትም። አዳም አያውቃትም፣ ኖህም አያውቃትም፣ አብርሃምም አያውቃትም፣ ዳዊትም አያውቃትም፣ ዮሐንስ መጥምቅም አያውቋትም፣ ሐዋርያትም አያውቋትም። እያንዳንዱ ፍጡር የተባለ ክርስቶስ የሚመጣባትን ቀን አያውቃትም ማለት እንጂ ወልድ አያውቃትም ማለት አይደለም። ከአብ ማሳነስም አይደለም። ማቴዎስ ይህን የመዘገበልን የሰው ልጅ ወይም ደቂቀ አዳም ቀኒቱን አያውቋትም ማለት ነው። ስለዚህ መጽሐፍ ቅዱስን ስታነቡ ከአብ በስተቀር ሌላ አያውቃትም ማለት ወልድና መንፈስ ቅዱስ አያውቁትም ማለት ሳይሆን የተናገረው ራሱ ባለቤቱ ኢየሱስ ክርስቶስ ነው። ክርስቶስ ደግሞ የለበሰው ስጋ አላዋቂ ነው። አላዋቂ ስጋ ለብሶ አላዋቂ ስጋ ለብሼ እናንተን አዋቂዎች አደረጓችሁ፣ የወደቀው ስጋ ለብሼ እናንተን ከፍ አደረጓችሁ፣ በመከራ የነበረው ስጋ ለብሼ እኔ መለኮት ስዋሃደው ምክንያተ ትፍስሕት የደስታ ምክንያት የደስታ መገኛ አደረጓችሁ እያለ ራሱን ዝቅ አድርጎ ስለሚናገር ነው እንጂ ወልድ አያውቃትም ማለት የአብ የባህሪ ልጅ ወልድ አያውቃትም ማለት ሳይሆን የሰው ልጆች አያውቋትም ማለት መሆኑን ይህንን ልብ እንድትሉ ፈልጋለሁ። ከዛ ይቀጥልና ምን ይላል? የኖህ ዘመን እንደሆነ በዚያ ዘመን እኔ የምመጣበት ጊዜ እንደ ኖህ ዘመን ይሆናል አለ። እንደማን ዘመን? እንደ ኖህ ዘመን። ኦሪት ዘፍጥረት ምዕራፍ 6 ጀምራችሁ ስታነቡ እንዲህ የሚል ቃል ተጽፏል። በአንድ ወቅት እግዚአብሔር አምላክ ይህች ዓለም በደለችው። ዓለም እግዚአብሔርን ስትበድል በንፍር ውሃ ሊያጠፋት ፈለገ። ሁሌ እንደምትሰሙት ያ ጊዜ ግን ከሕዝቡ መካከል ተፈልጎ እግዚአብሔርን የሚወድ እግዚአብሔር የሚወደው እግዚአብሔርን የሚያመልክ አንድ ጻድቅ ኖህ ብቻ ተገኘ። ስለዚህ እግዚአብሔር ጻድቁን ከኃጥኡ ጋር ሊያጠፋ አይፈልግምና ኖህ ይህች ዓለም ቆሽሻለች፣ ምድር በድላለች፣ ሕዝቡን በድለውኛል። ስለዚህ ይህችን ዓለም በንፍር ውሃ አጠፋታለሁ፣ አንተ ግን የምትድንባትን ታቦት ወይም መርከብ ስራ ብሎ እግዚአብሔር አዘዘው። ማንን አዘዘው? ማንን አዘዘው? ኖህን። ያ ጊዜ ኖህ ታዛዥ ነውና እንጨት እየቆረጠ ማስተካከል ጀመረ። የእግዚአብሔር ቃል ረዘመ ተብሎ አያጥርም፣ አጠረ ተብሎ አይረዝምም፣ አነሰ ተብሎ አይጨመርበትም፣ በዛ ተብሎ አይቀነስም። ስለዚህ እግዚአብሔር ለማያደርገው አይናገርም፣ የማያደርገውን አይናገርም፣ ያንን ደግሞ የተናገረውን አያስቀርም። እግዚአብሔር በተናገረበት ሙቀት ቃሉን ይፈጽማል። ጌታዬን እሰማለሁ አለና ኖህ መርከብ መስራት ጀመረ። ያን ጊዜ ሕዝቡ ሰብሰብ ብለው ነው ጠየቁት። ኖህ ምን እየሰራህ ነው አሉት። ጌታዬ መርከብ ስራ ብሎኝ መርከብ እየሰራሁ ነው አለ። ለምን? ምድርን አጠፋታለሁ ኃጢአት በዛ አለ። በስንት ዓመት አጠፋታለሁ አለ? በ120 ዘመን ዓለምን አጠፋታለሁ ብሎኛል አለ ኖህ። ሳይዋሽ ሳይቀንስ። አሁን ለምሳሌ አንድ ባለስልጣን እዚህ አካባቢ እናንተ የምትፈልጉት ባለስልጣን ወይ የቤት ችግር ኑሮባችሁ ወይም ደግሞ የፍርድ ቤት ኬስ ኑሮባችሁ ብቻ ፊት ለፊት የህዝቡን ችግር መፍታት አለብኝ ብሎ ሊመጣ ነው ገሌ ሲባል ብትሰሙ እንደው እናንተ ለብቻ ወረፋ ሳይበዛ ጠጋ ብዬ ሐሳቤን አስረድቼ ብላችሁ ታስባላችሁ እና ወሬውን ለሰው አትነግሩ። ደግ-ደጉን እኮ እኛ እንናገርም ታውቃላችሁ አይደል? እንናገራለን። አይሆን እንዲህ እኮ ተብሏስ ትንሽ ሰምቻለሁ ይምጣ ግን እርግጠኛ አይደለሁም ትላላችሁ ወይ ደውለን ቸክ አድርገናል። ኖህ ግን ሳይጨምር ሳይቀንስ በ121 አላለም፣ በ119 አላለም፣ በ120 ዘመን እመጣለሁ ብሎኛል ጌታዬ አለ። ይሄ ነው። አዎ እንግዲያውስ አንተ ቤተሰቦችን ትንሾች ናቸው።
ስለዚህ መርከብ መስራት ይገባሃል። ቶሎ ሰርተህ ስለማትጨርሰው እውነት ነው፣ ቶሎ ቶሎ ስራ። እኛ ግን ብዙ ስለሆነ አያችሁ፣ ኃጢአት የሚሰራው በጊዜው ብዙ ሰው ነበረ። ብዙ ስለሆነ 100ውን እንበላበታለን፣ እንጠጣበታለን፣ እንጨፍርበታለን፣ እንደፈለገን እንሆናለን። 20ውን ዓመት ግን መርከብ ሰርተን መጨረስ አያተንም። አንተ ግን በጣም ትንሽ ስለሆነ አሁን ጀምረህ ስራ። አንድ ሊቅን ሲተረጉም አንተ ግን ትንሽ ስለሆነ ማለት አንተ ከኃጢአት የራቅ ስለሆነ ማለት ነው አለ። መርከብን ስራ፣ እኛ ግን 100ውን እንበላበታለን፣ እንጠጣበታለን፣ እንጨፍርበታለን፣ እንሰክርበታለን። በ20ው ዘመን እንሰራለን። አንተ እስከዛ ቀስ ቀስ እያለህ እንግዲህ በምትችለው መንገድ ስራ አሉት። ኖህ ብሎ እግዚአብሔርን ታዝዞ መርከብ መስራት ጀመረ። አስተውሉ። በስንት ዘመን እመጣለሁ አለ ጌታ? በ120 ኖህ የሰማይ መላእክት እያገዙት ከገነት እንጨት እየቆረጡ እያመጡለት። እንዲህ አይነት ዛሬ ቅዱስ ሚካኤልን ስናከብረው ምዕመናን ጻድቃንን የሚረዱ ይልቁንም ደግሞ ከእግዚአብሔር ጋር ያሉ ሰዎችን እግዚአብሔር የሚልካቸው እግዚአብሔር ያዘዛቸውን የሚፈጽሙ ሰዎችን ቅዱሳን መላእክት እንኳን ሌላው ቀርቶ ቤት መስራት ሁሉ የሚያግዙ ረዳቶች ናቸው ያሉ። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እንጨት ከገነት እየቆረጡ እያመጡለት። አሁን ይህንን ስንል አንዳንድ ሞኝ ደግሞ ቅዱስ ሚካኤል የሚባለው እንጨት ተሸክሞ ከገነት አመጣ ይሉናል ይላል። ምን ነው ይከብደዋል እንዴ? ሚካኤል እንጨት ቢሸከም ይከብደዋል እንዴ? እንኳን እንጨት ከገነት ቆርጦ ማምጣት ይቅርና ይህን የሚወርደውን ዶፍ ዝናብ መላእክት እንደሚሸከሙት አታውቁ? በደመና የምናየው ዝናብ እኮ መላእክት ናቸው ተሸክመው የሚይዙ። መላከ ደመና አለ፣ መላከ ቀላይ የውሃ መላክ አለ። ተመልከቱ፣ ጥቁር ሆኖ የምናየውን ደመና በሙሉ ዝናቡን ወደ ላይ አምጥተው በደመና ቋጥረው የሚይዙት ቅዱሳን መላእክት ናቸው። እንዲህ ይላል በዚህ በመጽሐፈ ኢዮብ ምዕራፍ 26 ቁጥር 8 ላይ የአቁር ማየ በደመና ወይሰጠቅ ደመናው በታይቴሁ። እግዚአብሔር ውሃን በደመና ከውቅያኖስ ይጠልቃል ይላል። ከምኑ ይጠልቃል? ደከማችሁ እንዴ? ንገሩኝ እንጂ ከየት ይቀዳል? ከየት ይቀዳል? ከውቅያኖስ። በምን ይቀዳል? በጀሪካ በምን አያችሁት? የምታዩት ደመና ምን መቅዳት ይችላል ማለት ነው? ቀና ብላችሁ እስኪ የነጩ ደመና ጉም፣ በዚህ እግዚአብሔር ምን ማድረግ ይችላል? ውሃ ይቀዳበታል። ተመልከቱ፣ የውሃ መልአክ አለ ውሃውን የሚጠብቀው። የውሃው መልአክ ይህ ደመናውን አዝዞ ይዞት የሚሄደው መልአክ ምን ሊሰራ መጣ አይለው። እግዚአብሔር ለሰው ልጆች ቸርነት ሊያደርግ ነው ይላል ውሃውን የሚጠብቀው መልአክ። አጋንንት እንዳይበክሉት ወንዱ ሁሉ እኮ ሳይቀር መላእክት ናቸው የሚጠብቁት። ምን ከዛ ያ የእግዚአብሔር ቸርነት ሊገለጥ ነው ይልና ሁለቱ መላእክት ይገናኛሉ። ይሄ የደመናው መልአክና የውቅያኖሱ መልአክ። ከዛ በኋላ የውቅያኖሱ መልአክ ደስ ብሎት የደመናው መልአክ ደስ ብሎት ከውቅያኖስ ጠልቆ ያአርጉ ሰማይ ወደ ላይ ያሳርገዋል ውሃው። ከዛ በኋላ ከሚፈልግበት ቦታ ላይ ውሃውን ያከፈክፈዋል። እንዲያደርጎ እኮ ነው የሚመግበን የኔና የእናንተ ጌታ። ስለዚህ እንኳን እንጨት ጻድቁን እያመጡ መርዳት ይቅርና ምን ይከብደዋል ለማለት ነው። ይችን መሬት የቆምንባትን መሬት እንኳን እንዳትናወጥ በውሃ ላይ አጽንተው የሚጠብቋት መላእክት ናቸው። ይህን ከላይ ያየነውን የረጋውን ሰማይ፣ በነገራችን ላይ ይህ ሰማይ አይደለም፣ ይህ የሚታየው ሰማይ ነው አይደለም። ማማ ምን ነው ታዲያ? ምን ነው ጎበዝ? ይህ ጠፈር ነው፣ ሰማይ አይደለም። ምን ማለት ነው? የረጋ ውሃ ነው ይሄኛው የሚታየው። ሰማይ ማለት
ከዚህ በላይ ያሉት ናቸው ሰማያት የሚባሉ። እነዚህ ሰማያትን ሁሉ የሚጠብቋቸው ጸንተው እንዲኖሩ ያደረጋቸው እግዚአብሔር መላእክትን ጠባቂ አድርጎ ነው ማለት እና ጻድቁ ኖህ ከእግዚአብሔር ጋር አካሄዱ ስለነበረ ምን አደረገ? ከገነት እንጨት እየቆረጡ እያመጡ ያግዙታል። አያችሁ ወይ ኖህ? አሁን ዛሬ ወንድም ወንድሙን በማይረዳበት ጊዜ ቤት ለመስራት ቅዱሳን መላእክት ግን ኖህን አይዞህ በርታ ወንድማችን በንጽህና በቅድስና የምትመስለን መርከብህን ስራ እያሉ ያግዙት ነበረ። እንዲህ እያደረገ ኖህ 98 ዓመት ጨረሰበት አንድ መርከብ ለመስራት። ስንት ዓመት? እዚያ አካባቢ ሲንገሩ ስንት ዓመት ጨረሰበት? 98። ጌታ ማይ አይ ወይም የጥፋት ውሃ አዘንባለሁ ያለ ከስንት ዓመት በኋላ? ከ120። ኖህ መርከቡን በስንት ዓመት ሰርቶ ጨረሰ? እሺ እነዛ ኃጢአተኞች ደግሞ ስንት ዓመት እንጨፍር እንብላሉ? ስንቱን እንብላበት አሉ? ከዛ በኋላ መቼ እንጀምራለን አሉ ስራቸው? 20 ዓመት ምን እንላለን? አሁን ይሄ የማን ሂሳብ ነው? የነሱ አይደል? የእግዚአብሔር ሂሳብ የእግዚአብሔር ሐሳብ አይታወቅም። እነሱ የፈለጉ 100 ቅልጭ አድርገው መልተው ያገኟት እንደፈለገው ሆኖ 20 ዓመት እንዲሁ ጌታዬ ማረን ለማለት አሁን አለ። በዚህ ዘመንም እኮ ምን ዛሬ ጀምሬ ምን ትንሽ ርጀት ስል ወደ ቤተክርስቲያን እሄዳለሁ ዛሬ ምን መነኩሴ ነኝ ቄስ ነኝ ወደዚያ መሄድ የሚሉ አሉ። ግን ጌታ የሚመጣበት ቀን ይታወቃል አይታወቅም? በደንብ ያዙ። 98 ዓመት ሙሉ ሰርቶ ጨረሰ ነው። 98 እንግዲህ ለመቶ እነሱ ለቀጠሩ ስንት ዓመት ጎደለው? 2 ዓመት ሲቀር 100 ሳይሞላ 100 ላይማ ስራ ሊጀምሩ ነው እነሱ ካሰቡት 2 ዓመት ሲጎለው እግዚአብሔር ይችን ዓለም ኖህን ወደ መርከብህ ግባ አለው። ቤተሰቡን ሁሉ ይዞ ከገባ በኋላ ሰማይን ከላይ 7 አፍ ከፈተ። ሰማይ 7 ቀዳዳ አወጣ። 7 መሬት ደግሞ 7 መሬትን በ7 አፈላት። ከሰማይ 7 ከላይ የሚወርደው የሚልጥ ከታች ያለው የሚያገለባብጥ እንዲህ አድርጎ ይችን ዓለም እግዚአብሔር በንፍር ውሃ አጠፋት። አሁን እነዚያ ሰዎች ጌታ የሚመጣበትን ቀን አወቁ አላወቁም? አላወቁም። ኖህ ግን የሚመጣበትን ቀን መቼ እንደሆነ አልነገረው። በ120 ዘመን አለው። እስከ 120 ዘመን መቼ ይሁን አይታወቅም። እግዚአብሔር ያዘዘውን አደረገ። በመታዘዙ ከጥፋት ውሃ ዳነ። በመዘጋጀቱ ከጥፋት ውሃ ዳነ። እግዚአብሔር ያለውን በማድረጉ ከጥፋት ዳነ። ይልቁንም ለዚች ምድር የበረከት ምክንያት ሆነ ጻድቁ ኖህ። እነዚያ ሰዎች በቀጠሩበት ሳይሆን ባልጠበቁት ሰዓት መጣባቸው። እነሱ ካቀዱት 2 ዓመት ቀድሞ እግዚአብሔር መጣ። እኛ ካቀድነው መቼ ቀድሞ እንደሚመጣ እናውቀውም። አለቀላቸው፣ ደቀቁ፣ አበቁ ሲባል እግዚአብሔር ሕይወትን ይቀጥላል። ደግሞ ማነኮይ ስንል መንገድ ላይ ያስቀረናል። ያዝነው ጨበጥነው ያለነው ሀብት የተመካንበትን ባዶ ያደርገዋል። ደህና ነኝ ምን አለ ስንል እግዚአብሔር በየት በኩል እንደሚያበዛልን አናውቅም። አሁን ታምም ያለው እዚህ ሳምንት እሞታለሁ ስንል እግዚአብሔር ሌላ ተጨማሪ ዕድሜ ይሰጣል። እኔ ጤነኛ ነኝ ማነኮይ ስንል በጉንፋን አማካኝነት እንሞታለን። በውሃ ትንታም እንሞታለን። ሰው የሚጠበቅበት ተዘጋጅቶ መኖር ብቻ ነው። ስለዚህ ነው ራሱ ባለቤቱ የኖህ ዘመን በኖህ ዘመን እንደሆነ በዚያን ጊዜ ብዙዎቹ እነሱ እንዳሰቡት የኖህ ዘመን እንደነበሩ ሰዎች የኔ አመጣጥ እንደዚያ ይሆናል። በዚያች ወራት ከጥፋቱ በፊት ኖህ መርከብ እስከገባበት ቀን አለ ድረስ ሲበሉና ሲጠጡ ሲጨፍሩ ሲዘሙቱ እንደፈለጋቸው ሲሆኑ ነበር። እነሱ ካቀዱት ሰዓት ቀድሜ እኔ መጣሁ። የሰው ልጅ አመጣጡ እንደዚያ ይሆናል። ስለዚህ የኖህ ታሪክ የዕለተ ምጽአት ማስተማሪያ መንገድ ሆኗል ማለት ነው። ስለዚህ ተዘጋጁ። መቼ እንደሚመጣ አታውቁም። የጥፋት ውሃ መጥቶ ሁሉን ወሰዳል። የጥፋት ውሃ መቼ? እነሱ የቀጠሩበት ዘመን ሌላ፣ እግዚአብሔር የመጣበት ሌላ። ስለዚህ
እንደዚያ ነው የኔ አመጣጥና መቼ እንደምመጣ አታውቁምና ተዘጋጅታችሁ ኑሩ። መቼ እንደምመጣ ሰዓቷን አታውቋትም ማለት ሌሊት ልምጣ ማታ ልምጣ አታውቁም። በዚያ ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱን ይወስዳሉ፣ አንዱን ይተዋሉ ማለት እርሻ የተባለ ይህ ዓለም ነው። ምን እርሻ ሁለት ሰዎች ማለት ነፍስና ስጋ ናቸው። ማንና ማን? ማንና ማን? ነፍስና ስጋ ናቸው። ቀለል ባለ ብዙ ትርጉም ቢኖረው ነፍስና ስጋ አንዱን ይተዋሉ፣ አንዱን ይወስዳሉ አለ። አንዷ ትሄዳለች የተባለች ነፍስ ናት። አንዱን ይተዋሉ ማለት ስጋ ነው። መቼም እኔና እናንተ ስንሞታው ነፍሳችን ነው ስጋችን ነው ወደ ላይ የሚሄዱ ስጋችን የት ይቀራል? ከዚህ አንድ እርሻ በአንድ እርሻ ሁለት ሰዎች አሉ ማለት ነፍስም ሰው ትባላለች፣ ስጋም ሰው ይባላል። ሁለቱም የሚኖሩ በዚህ ዓለም አንዱ ከእርሻው ጋር ይቀራል። ማን? ስጋ። አንዷ ትሄዳለች። ማን? ነፍስ። እስከ መቼ ድረስ ካላችሁኝ ጌታችን ኢየሱስ ክርስቶስ መጥቶ አንተ አባቴ ቡሩክ አንተ ርጉም የሚል ሁለት ቃላት አሉ። የቱን እንደምንሰማ እግዚአብሔር በጎውን እንዲያሰማን እሱ ይፍቀድልን። ስለዚህ ሁለቱም በአንድ ላይ ይኖራሉ አለ። ሁለት ሴቶች በአንድ ወፍጮ ይፈጫሉ አለ። ይህ ነፍስና ስጋ ነው። ሕዝብና አሕዛብ የሚያምኑና ማያምኑ ተብሎ ይተረጎማል። ምን ነው ኃጥአንና ጻድቃን በአንድ እርሻ ቢኖሩ በአንድ ወፍጮ የሚፈጩ ጻድቃንና ኃጥአን በዚህ ዓለም ኃጥአንም አሉ ጻድቃንም አሉ። ሁለቱም በአንድ ላይ ይኖራሉ። በኋላ ግን መለያ አለው፣ ማንጠርጠሪያ አለው፣ ወንፊት አለው እግዚአብሔር የሚለይበት። መቼ? ያ ጊዜ ክርስቶስ በሚመጣ ጊዜ እያንዳንዳችን ስራችን ስንቀበል የበጎነት ዋጋችን፣ የክፋት ዋጋችን፣ ቤተክርስቲያን መጠን ወንጌል የሰማንበት፣ ኪዳን ያስደረስንበት፣ ቅዳሴ ያስቀደስንበት፣ የታረቅንበት፣ ሰላም የሆንበት፣ የተፋቀርንበት፣ ትሑታን የሆንበት፣ ሃይማኖታችንን የጠበቅንበት ዋጋችን በቀኝ ያቆመናል። የሰነፍንበት፣ የተጣላንበት፣ ጥላቻ የነዛንበት እንዲሁም ከቤተ ክርስቲያን የቀረንበት ይልቁንም በዕለተ ሰንበት ከዛም ደግሞ ሲቀጥል ሃይማኖት የካድንበት እግዚአብሔር መግቦቱን የተጠራጠርንበት ያ ደግሞ የክፉ ዋጋችን ደግሞ ምንቀበልበት ዘመን ይመጣል። አሁን ወንጌል መስማታችን ከዚህ ፍርድ ለመዳን። ስለዚህ ምን አለ? ያን ጊዜ ጌታ በምን ሰዓት እንደሚመጣ አታውቁምና ተግታችሁ ጠብቁ። ሌላው ቢቀር መንግስት ሰራተኞች አላችሁ አይደል? ደሞዝ መቼ እንደሚገባ እርግጠኛ ናችሁ? እስኪ ንገሩ። እንደው በጣም ቀለል ባለ አሁን ደሞዛችሁ መንግስት ሰራተኞች ከስንት እስከ ስንት ነው? ቀን እናስቀምጣለን አይደል? ከብዙ ጊዜ ከ25 እስከ 30 በእንደዚህ ነው አይደል ደሞዝ የሚከፈሉ ማለት እስከ 27 ከህግ አንፃር ነው። ዘማሪ ጸዳለ ያው የህግ ባለሙያም ስለሆነች ከ25 እስከ 27 ነው አለች። እሺ አሁን ልብ በሉ ከ25 እስከ 30 ብለን ብንይዘው አንዳንዴ በአንድ ሊከፈል ይችላል አይደል? ምክንያቱም ወይም የሚፈርመው አካል የለም ወይም ደግሞ ሲስተም የለም ይባላል። ብቻ እኔና እናንተ በእጃችን ደሞዝ እንዳለን እርግጠኛ ነኝ።